ሰባት ጊዜ ጩና እያወዛወዛችሁ ውሃውን እሳት በለው እስቲ። አንድ ሁለት ሶስት አራት አምስት ስድስት ሰባት ከፋል አባቶ ይጸልያለሁ በናዝሬቱ በጌታ በኢየሱስ በዚህ በያዙት ውሃ ላይ ይህ ውሃ ከተፈጥሮ ውሃነት አሁን ወደ መለኮታዊ ውሃነት በኢየሱስ ስም ይለወጥ። በኢየሱስ ስም ይለወጥ። በኢየሱስ ስም ይለወጥ። በኢየሱስ ስም ይለወጥ። በዚህ ውሃ ላይ ኃይል ይለፈበት፣ እሳት ይለፈበት፣ የትንሣኤ ኃይል ይለፈበት፣ የሕይወት መንፈስ ይለፈበት። HIV ይነቃቀል፣ ካንሰር ይነቃቀል፣ የጉበት ህመም ይነቃቀል፣ ከዘር ሐረግ የሚመጣ መርገም ይነቃቀል፣ የኩላሊት ህመም ይነቃቀል፣ የስኳር ህመም ይነቃቀል፣ የደም ብዛት ህመም ይነቃቀል፣ የደም ማነስ ህመም ይነቃቀል፣ የወገብ ህመም ይነቃቀል፣ የማህፀን ህመም ይነቃቀል፣ የኪንታሮት ህመም ይነቃቀል። በሰውነታቸው ላይ ያለ ማንኛውም እባጭ ይህን ውሃ ሲጠጡ የቀለጠ ይሆን፣ 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 የቀለጠ ይሆን። ዳሮሻ ካባላታ ከፈርት ቶኖፎና ማሲ ከባላቶራዲያስ ይህን ውሃ ሲጠጡ አደገኛ ቅባት በላያቸው ላይ ይለፍ፣ እሳት ይለፍ፣ ኃይል ይለፍ። የድካም መንፈስ ከላያቸው ላይ ይሰበር፣ 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 ይሰበር። ከፈር የሚገርም ነው። ምን አያለው? ከሰማይ የሚወርድ በሶስት በኩል የተከፈለ እሳት ወደዚህ ቤት እየተወረወረ ሲገባ አያለው፣ እየተወረወረ ሲገባ አያለው። ወደ 7 የሚሆኑ መላእክቶች አሁን ቤት ውስጥ ልዩ ልዩ ለሚያስፈልጋችሁ ነገር ይዘው አያለው። በእጃቸው ፈውስ ለሚያስፈልገው ፈውስ ይዘዋል። ነፃ መውጣት ለሚያስፈልገው ነፃ መውጣትን ይዘዋል። እሳት ይለፋባ፣ እሳት ይለፋባ፣ እሳት ይለፋባ፣ እሳት ይለፋባ፣ እሳት ይለፋባ፣ እሳት ይለፋባ። ከፈርቡ ገደላቸውም። ታጥቦ የሚወጣ ነገር አለ፣ ተጠርጎ የሚወጣ ነገር አለ። ከዚህ ማታ ጀምሮ የሚቀላችሁ ነገር አለ። የሚያሳድዳችሁን ሰንሰለት ዛሬ ይበጣጠሳል፣ ዛሬ ይበጣጠሳል፣ ዛሬ ይበጣጠሳል። 7 ጊዜ የመንፈስ ቅዱስ እሳት ወደ ውሃውን እየነቀነቃቸው 2 3 4 5 6 7 ራካቶቤ አዳባይ አንድ እጃችሁን ውሃውን ከፍ አድርጎ አንድ እጃችሁን ጭንቅላታችሁ ላይ ጫኑ። አደገኛ የመንፈስ ቅዱስ እሳታውን በጉባኤው ላይ ይወድቃል። ከዛ በኋላ ነው ለፈውስ መርገም ለመስበር ለአጋንንት መንጸልየው። አሁን ግን የሚገርም እሳት እላያችሁ ላይ ይወድቃል። የተወሰደባችሁ ልሳን ይመለሳል። መንፈሳዊ ኃይላችሁ ይታደሳል። ጉልበታችሁ ይመለሳል። ዳቶቬላ አንዳንዶች መቆም እስከማይችሉ ድረስ አደገኛ አደገኛ ቅባት፣ አደገኛ አደገኛ ጸጋ ይፈሳል። 1 2 ገባ 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 እሳት ገባ እሳት ገባ እሳት 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 ወረደ ወረደ። እግዚአብሔር እሳት ወንዶች ላይ ሴቶች ላይ እሳት 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 እሳት። ልሳን ያለው ልቀቃት፣ ያዘውን ተናገር በልሳኖቻችሁ።
የታሰሩ ንስሮች እየተፈቱ ሲለቀቁ ያለው ንስሮች እየተፈቱ ሲለቀቁ ያለው እንደ ንስር መብረር ትጀምራላችሁ። ፈሰሰ እግዚአብሔር ቅባት፣ ፈሰሰ እግዚአብሔር እሳት፣ ፈሰሰ እሳት፣ ፈሰሰ እሳት፣ ፈሰሰ እሳት፣ ፈሰሰ እሳት። እሺ አንድ ጊዜ አውርዱት እስቲ አውርዱት። ዋው አውርዱት፣ ወደ ታች አውርዱት። ኦኬ በልሳን ማትጸልዩ እስቲ እጃችሁን አሳዩ። በልሳን ማትጸልዩ ከፍ ከፍ እስቲ እጃችሁን ከፍ። በልሳን ልሳን የሌላችሁ ልሳን ማትጸልዩ ኦኬ አውርዱ። እሺ እስቲ በልሳን ማትጸልዩ 10 ሰው ማለት በልሳን ማትጸልዩ አያችሁ። ለዚህ ነው እሳቱ በደንብ ማይነደው። አይዟችሁ እግዚአብሔር መልኳችሁን ይመልሰዋል። አሜን። አሁን ውሃችሁን እንደዚህ ያዙት፣ ያዙት። ለውሃችሁ ንገሩ። አይናችሁን ክፈቱ እያያችሁ በዚህ ውሃ ላይ ነው የእግዚአብሔር እሳት፣ የትንሣኤው ኃይል፣ የትንሣኤው ጉልበት አልፎበታል። መርገም፣ በሽታ፣ ጨለማ በኢየሱስ ስም ከውስጤ ላይ ተጠርጎ ይወጣል። ይህ የኢየሱስ ደም ነው። አምኜ እጠጣለሁ። አሜን። ክፈቱት። አንዳንዶቹ ከለው ጠጡ አላልኩም። ፎቃሌ በጌታ በኢየሱስ ስም እጠጣዋለሁ ብሎ ጠጡ። የተወሰነ ፊታችሁን ደግሞ የተወሰነ ታጠቡ። ጌታ በኢየሱስ ሻካ ፕራዳ ግሎሪያ ጠጣው። ካኑ ሎቫራ ትንሽ የቀራችሁን ፊትህን ደግሞ ሌካብሮሳ ፍሪባጋዳናማ እጥባለሁ። እጅግ ላይ ያለ መርገም ዛሬ ያወር ተፈታ። እጅግ ላይ እንዳይገባ የከለከለው ነገር ዛሬ ተሰበረ። እጅግ ላይ ቀባዋ፣ ፊትን ቀባዋ። ካፕሎሮሳ ፍሬዲያ ቤት የሆነ የቀረሰው ካለ ለሱ ይዛችሁ ትሄዳላችሁ። ሰይ እጠባሉ። ጆሮአችሁን አስለ አዲስ የምስራች ተሰማላችሁ። አንደበታችሁን በሳቅ ምላሳችሁን በእልልታ እግዚአብሔር ይሞላዋል። ምን አባቴ ላለ ዛሬ ሻካቴላ ባስ ገባ ሳቴው በየቦታው ሻኖ ባላባዲያ ካባን ሲያንድ ሰው ጮሆ ኢየሱስ በለስ እስቲ ዘለል በልና ኢየሱስ በለስ ስሙ። እንደው ማለት ለብዙ ሰው ስለሆነ መልእክት እየመጣልኝ ያለው እንደው ጌታ ሆይ አፍኜ ነው ዛሬ ሞተው። ፓስተር ሙሌ ምን እንደማይታወቃለህ የንጉስ አይነት ወንበር አያለውና ለሱ ያ የንጉስ አይነት ወንበር ላይ ቁጭ ብሎ የሚገርም የንጉስ አይነት ክራውን ጭንቅላቱ ላይ ተደርጎ እግሩን በእግሩ ላይ አነባብሮ ዘና ብሎ ተቀምጧል። እግዚአብሔር እንደዚህ በለው ይለኛል፣ በዚህ ምድር ላይ በሚኖር ቆይታ እንደ ንጉስ ትወጣለህ፣ እንደ ንጉስ ትገባለህ። እኔ ካንተ ጋር እሆናለሁ አለ። መፈራቴን በፊት እሰዳለሁ አለ። ስላንተ እኔ እዋጋለሁ አለ። ቤትህን እኔ እሸዋለሁ አለ። አትፍራ፣ የጠራው የመረጥኩ እኔ በለው ይለኛል ጌታ። ደግሞ ጌታ እንደዚህ በለው ይለኛል፣ በዚህ ምድር ላይ ያለኝን ስራ ስጨርስ በክብር ከነሙሉ ቤተሰብ ወደ ሌላ ዓለም ከነሙሉ ቤተሰቡ አንድ ላይ ወጥቶ ሲሄድ ያለው ይህንን በዓይናችሁ ታያላችሁ። አጠገባችሁ ያለው ሰው ከዛሬ ጀምሮ የኔ ታሪክ ተቀይሯል በሉት።
ሕይወት አግኝቻለሁ በለው እስቲ። ጽድቅ ለብሻለሁ በለው እስቲ። አንድ እጃችሁን ግንባራችሁን፣ አንድ እጃችሁን ሆዳችሁ ላይ ጫኑ። አይናችሁን ጨፍኑ። አንድ እጃችሁን ግንባራችሁ ላይ። አንድ ጊዜ ግን ይቅርታ አድርጉልኝ፣ እጃችሁን እንዲከፋሉ። አባት ሆይ ይሄ እጃቸው ላይ እሳት አስቀምጣለሁ። የኢየሱስ የደሙ ጉልበት በእጃቸው ላይ ይቀመጥ። እሳት በእጃቸው ላይ ይቀመጥ። 3 ጊዜ በኃይል እሳት በሉ። 2 3 ጫኑ ግንባራችሁና ሆዳችሁ ላይ ታያላችሁ። ከዚህ ኮንፈረንስ በኋላ የብዙ ሰዎች ነገር የተያዘ በረከታቸው፣ ስራችሁ መለቀቅ ይጀምራል። መፈታት ይጀምራል። እግዚአብሔር እንደዚህ አለ፣ ልጆቼን ፈትቼ እለቃቸዋለሁ አለ። እባርካቸዋለሁ አለ። ለበረከት አደርጋቸዋለሁ አለ። ማንም ሰው እንዳይቋቋማቸው ማስፈራቴን በፊታቸው አወጣለሁ አለ። ጫኑ ግንባራችሁ ላይ ሆዳችሁ ላይ እጸልያለሁ። አባት ሆይ በሚበላ በሚጠጣ የተሰጣቸው ማንኛው መርገም በሽታ ሆኖ ውስጣቸው የተቀመጠ ይኸውላችሁ፣ እኔ የምላችሁን ብቻ አድርጉ። እጃችሁን ጫኑ አውርዱ እስከምላችሁ ድረስ። አሁን መዝሙሩን ምናምን ተውትና አሁን የምንሰራው ለእኔና ለመንፈስ ቅዱስ ብቻ እድል ስጡኝ። አየሩ በሙሉ በእሳት ይሞላል። ይኸውላችሁ 7 ጊዜ እንደዚህ ታደርጋላችሁ። እንደ ጫና ትላላችሁ። ወደ ውስጣችሁ የህይወት መንፈስ ይገባል። አላስፈላጊ ነገር ከውስጣችሁ ይወጣል። አንዳንድ አጋንንት ያለባቸው መውደቅ ይጀምራል። 2 3 አንዳንድ በሽታ ያለ መርገም እያስመለሰ ሊወጣ ይችላል። አትፍሩ፣ ይውጣ። እሺ፣ አትከልክሉት። እግዚአብሔር ሊዳሰሳችሁ ሲመጣ አትከልክሉት። 3 4 ውጣ ከውስጣቸው። 5 የሚያስመልሳችሁ ሰዎች ቶሎ ቶሎ ወደዚህ ጋር ወደዚህ ወደ መድረኩ ትወጡልኛላችሁ። ፔስታል ተዘጋጅቷል። ትላንትና ነገራችኋለሁ። ኦልሬዲ ወይ ሶፍት ምናምን አዘጋጁ። የሚያስመልሳችሁ ሰዎች ቶሎ እየሮጣችሁ እና ወደዚህ አውጣው ወደዚህ ጋር። አማርኛ አይችሉም እንዴ? ምንድነው ቋንቋ? እኔ ሳውራ አይገባቸው። ውጣ ከጉባኤ እና ወደዚህ አምጣው። እያሮጥክ አምጣው ወደ እኔ ጸሎት ላቆም ነው። ምንም ነገር አይገባቸው። ቅድም ሰፋ አርጉ ያልኩት በነገራችን ላይ በእናንተ ጥፋት እንጂ ብዙ ጸጋ ነው ጌታ ላገልግላችሁ። ነፃ ሆነ አንበርከው እዛው ይበርከ አንበርከ ይውጣል። ችግር የለው። የሚያስመልሳችሁ እየሮጣችሁ ወደ መድረክ አውጧችሁ። ቶሎ ይውጣ። ይዘው ሶፍት ምናምን ሰጡ ዝከው 3 ጫኑ ግንባራችሁ ላይ ወዳችሁ ላይ ጫችሁ ወዳ ከውስጣችሁ 4 ካንሰር፣ HIV መርገም ሶፍቱ ላይ ያስመልሱ። 5 እኔን እያናገራችሁ ከመንፈስ ውስጥ አታውጡ። 6 ውጣ ከውስጣችሁ። አንዳንዱ ሊያስመልሰው እየመጣ ነው። ይሄ ሊያስመልሳት በቃ ይውጣ፣ ተገላገሉ። ጌታ ሊረዳችሁ ነው የመጣው። 7 አሁን አንዳንዶችን ማሳል ይጀምራል። እያሳለ ከውስጣቸው ይወጣል። መርገም፣ የብዙ ዘመን መርገም፣ በሽታ፣ የሞት መንፈስ፣ የእብደት መንፈስ፣ የጥንቆላ የድግምት መንፈስ፣ የሰንጎማ መንፈስ ወደ ከውስጣቸው ኢየሱስ ከውስጣቸው ተቃጠል ከውስጣቸው። የሚወድቁትን ምናምን ወደዚህ ጋር አውጡ። አጠገባችሁ ያለውን ሰው እርዱት። በቃ እሺ፣ የወደቀው ሰው መምጣት አይችልም። እናንተ ይዛችሁት ወደዚህ ጋር ዞር አድርጉት። አሁንም
አተንፍሱ 3 ጊዜ እሳት ይውጣ ከውስጣቸው። 2 ውጣ ከውስጣቸው። የስኳር ህመም 3 በዶስታ ኢየሱስ ወይ ና አትይ ወይ ተረጋጋ። ጥርግ ብሎ ይውጣልህ። አትሾክልሽ። አይዞህ ተንበረከክ። እስቲ ያልተንበረከከ ጉልበትህ ዛሬ ይንበረከክ ለጌታ ይውጣ። አይዞህ ግንባራችሁ ላይ እጃችሁን ጫኑ። ለ3 ልጆች እጸልያለሁ። የእብደትና የሞት መንፈስ አንደኛው ልጅ ድንገት እገለዋለሁ አሳብደዋለሁ የሚል መንፈስ አያለ። እባብ እላዩ ላይ ተጠምጥሞ አያለ። ድንገት እገለዋለሁ ይላል፣ አሳብደዋለሁ ይላል፣ ተራ ሰው አደርገዋለሁ፣ ከሰው በታች አደርገዋለሁ ይላል። እግዚአብሔር ደግሞ እንደዚህ ይለኛል፣ ልጄን እፈታዋለሁ ይለኛል፣ ነፃ አወጣዋለሁ ይለኛል። ድግምት አስደገመውበት ነው ጠንቋይ ቤት ሄደው እንዲያብድና እንዲሞት ተራ ሰው ሊሆን ጮኸ ይወጣል ከውስጡ። መቆም አይችልም። ውደቀሱ በኢየሱስ ያስጨንቀዋል፣ ያስፈራዋል፣ ይፈራል፣ ይጨነቃል፣ ግራ ይገባዋል። አሁን ይጥለዋል፣ መቆም አይችልም። ውደቀሱ እሳት ነው። ጫኑ ግንባራችሁና ሆዳችሁ አታውሩ። በጌታ በኢየሱስ ስም ይሄን ልጅ ለቀ። ይሄ ወደቀ። አጨብጭቡ ለእግዚአብሔር ክብር። አንዱ ክብር አንዱ እባብ እላዩ ላይ ተጠምጥሞ ሊያሳብደው ሊገለው አውሬ የኢሉሚናቲ መንፈስ ነው ላይ ያለ። እዚህ ሀገር የተወለደ ልጅ ነው። ከሀገር ቤት ነው የመጣው። ጫኑ ግንባራ ይህ ዳደር ሴጣን ነፃ ለመውጣት መስፈልጉ። ይሄ ሁሉ ትምህርት ተምራቸው፣ ይሄ ሁሉ እውቀት ገብቶባቸው አሁን ነፃ መውጣት አለባቸው። አሜን። ጫኑ በጌታ በኢየሱስ ስም በሉ። አንተ እርኩስ መንፈስ ልቀቀኝና ውጣ በሉ። ውጣ በሉ። ውጣ በሉ። ውጣ በሉ። ውጣ በሉ። ጨፍኑ አይናችሁ። አንድ ልጅ ያለው እንደዚህ በህልሙ ነው የገባበት። ነፍሰ ገዳይ መንፈስ ነኝ ይላል። በህልሙ ነው የገባበት። መንፈሳዊ ሚስት ሆኖ ውስጡ ተቀምጧል። መንፈሳዊ ሚስት ሆኖ ውስጡ ተቀምጧል። አይምሮን ይዞታል። አገር ለቀህ ጥፋ ይለዋል። ራስህን አጥፋ ይለዋል። ግራ ገብቶታል። አንተ እባብ፣ አንተ እባብ። አሁን እየተጨነቀ ነው። ወይኔ ለምን መጣሁ ተዋረድኩ ሲል አንደበቱን ይዞታል። ጩጩ እያለው ልቀቅ፣ ውደቅ ከውስጡ በኢየሱስ። አሁን መቆም አይችልም። አሽቀንጥሮ ይወረውረዋል። ይህ ሰው ትልቅ ሰው አደርገዋለሁ ይለኛል ጌታ። ትልቅ ሰው አደርገዋለሁ ይለኛል። እፈታዋለሁ ይለኛል። አሁን መንፈሱ ይወድቃል። መቆም አልቻለም። ልቡን አፍኖ ይዞታል። ጎሮሮውን አንቆ ይዞታል። ልቀቅ፣ አታስጨንቀው። ዘመኑን የበላ እድሜውን የበላ የእብደትና የሞት መንፈስ በልታከው በኢየሱስ ልክ ታውቃላችሁ። እንደ ሴት ውስጡ ቁጭ ብሏል። በተኛበት በህልሙ እየመጣ ያስጨንቀዋል። ተመታ እዛ ጋር
እናንተው ተሸክማችሁ ማምጣት። አሜን አሜን። አገልግል አንዱ እግዚአብሔር ለኔ የሰጠኝ ቅባት ስልጣንን የመቀጥቀጥ ቅባት ነው። ደግሞ ይሄ ቅባት በአንድ ሰው ላይ ይወድቃል። እኔ ነኝ ያለ ዘሎ አሜን ይሁን። በሉጃችሁ ጫኑ ወዳችሁ ላይ ድንበራ ጫፈማኛችሁ። አሜን። አንድ መንፈስ ያለው ለአንድ ሴት ልጅ ሞት የደገሰላት ሊገላት የሚፈልግ የሬሳ ሳጥን ፊቷ ላይ ተዘጋጅቶ ያለው እበላታለሁ የሚል የሞት መንፈስ ሴት ናት። አይምሯን ይዟታል። ድንገት እገላታለሁ ይላል። ወደ ከፋ በኢየሱስ ጣላትና ድንገት እገላታለሁ ይላል። ያስጠራራታል፣ ይጨንቃታል። ዝም ብሎ ጭንቅ ይላታል። ፍርሃት ይላታል። ጌታ ሆይ ምን ልሆን ነው ትላለች። ግራ ትጋባለች። እግዚአብሔር የልጄን ጸሎት ሰምቻለሁ እፈታታለሁ እያለኝ ነው። አስሮ ይዟታል። ልቀቃታው፣ ልቀቃት። አትገላትም፣ አታሳብዳትም። ልክ ሆዷ ላይ እንደ ልጅ ይገለባበታል። ወደ ከሷ በኢየሱስ ይገርም። አሁን ይመታል ይሄ መንፈስ። እሷም ላይ ያለው አንድ ደግሞ ሌላ ያለው የበረሃ ዘንዶ ነኝ የሚል በአንድ ወጣት ልጅ ላይ የተቀመጠ የበረሃ ዘንዶ ነኝ ይላል። በረሃ ላይ ነው ያስኩት ይላል። ደሙን አፈሳዋለሁ፣ ደሙን እጠጣለሁ ይላል። የበረሃ ዘንዶ ይኸውልህ እላዩ ላይ ተጠምጥሞ አሁን እያጓራ ይወጣልከው የበረሃ ዘንዶ ብዙዎችን በልቻለሁ፣ የብዙዎችን ደም ጠጥቻለሁ ይላል። አሁን ፈርቷል፣ ተጨንቋል። አለቃ መንፈስ ነኝ ይላል። ጫን ግንባሬ ላይና ሆድ ላይ አንተ የበረሃ ዘንዶ፣ አንተ የበረሃ ዘንዶ። እግዚአብሔር ምን ይለኛል? ይሄን ልጄን እፈታዋለሁ፣ አበለጽገዋለሁ፣ ታሪኩን እቀይራለሁ እያለ ሁለት ጊዜ ሊገለው ነበረ። እግዚአብሔር ነው ይሄን ልጅ ያስመለጠው። ሊገሉት ነበረ፣ በሰው እጅ እንዲሞት ደሙ እንዲፈስ ከልጅነቱ ጀምሮ ይከታተለዋል። የበረሃ ዘንዶ ነኝ ይላል። አሁን መቆም አይችልም። ይኸው እያንቀጠቀጠው ነው። መቆም አቅቶታል። ተመታ በኢየሱስ አቅንቶ ለእግዚአብሔር እንድቀጥል የምትፈልጉ እውነትህን ነው። ጌታ ይባላል። እኔ ደስ የሚለኝ የዚህ አሜሪካ፣ ካናዳ፣ አውሮፓ ያሉ ሰዎች ሰዓት ትላለህ እንደ እግዚአብሔር ሰው ለምን ነብቶ አይውልም ይሉኛል። በቃ እንዲህ ነው። አሜን አሜን። ቅባት አግኝተን ነው ይላሉ። በቃ ሃሌሉያ። ጫን ነገ ስትነሱ ፍሬሽ ሆናችሁ ነው የምትነሱት። በቅባት አንድ ልጅ ላይ አያለው ድግምት በቀይ ጽሑፍ በጅብ ቆዳ ላይ የተጻፈ ድግምት፣ በጅብ ቆዳ ላይ የተጻፈ ድግምት አያለው። እንደገና በመቃብር አፈር ተደግሞበታል። ይሄንን ያደረገበት የራሱ ጓደኛ የሆነ ሰው ጠንቋይ ቤት ሄዶ
25,000 ራንድ ከፍሎ ሽባ እንዲሆን በሽተኛ እንዲሆን ነው የተሰራበት። በመቃብር አፈርና በጅብ ቆዳ ነው የተደገመበት። ጠንቋይ ቤት ሄዶ ይሄ ልጅ ከዛን ቀን ጀምሮ ይፈራል፣ ይጨነቃል፣ ግራ ይገባዋል። ከሰው ጋር ሰላም የለውም፣ መግባባት አልቻለም። ጌታ ሆይ ምን ልሆን ነው እያለ ነው። ምን ልሆን ነው እያለ ነው። ወደዚህ ራሱ ፕሮግራም ሲመጣ ጌታ ሆይ እባክህ አትለፈኝ እያለ ነው የመጣው። እግዚአብሔር የልጄን ጸሎት ሰምቻለሁ እፈታዋለሁ እያለኝ ነው። አሁን እጃችሁን ጫኑ ግንባራችሁና ወዳችሁ ላይ። አሁን መንፈሱ ይመታል። አይናችሁን ጨፍኑ። መንፈሱ ይመታል። በጅብ ቆዳ ላይ በመቃብር አፈር ላይ የተሰራ በ25,000 ራንድ የተደገምክ ድግምት ውጣ ከውስጥ በኢየሱስ። አሁን መንፈሱ ተጨንቋል። ወይኔ ሳልገለው ሳላሳብደው አመለጠ እያለ ይሄ ልጅ ሞቱን በፈለጉ ሰዎች ፊት፣ እብደቱን በፈለጉ ሰዎች ፊት እግዚአብሔር በክብር አቆመዋለሁ አለ። በክብር አቆመዋለሁ አለ። አሁን መንፈሱ መቆም አይችልም። ውጣ ከውስጥ በኢየሱስ። ተጨንቋል። ይሄ ልጅ ሲያመልጥ ለብዙ ሰዎች እረፍት ይሆናል አለኝ ጌታ። ይኸው አሁን እየተቃጠለ ነው መንፈሱ፣ እየተቃጠለ ነው። እንቅልፍ ከልክሎታል፣ ሰላም ከልክሎታል። ዝም ብሎ ያስጨንቀዋል፣ ይፈራል። ጌታ ሆይ ምን ልሆን ነው ይላል። እባክህ ጌታ ይላል። ሊጸልይም ሲልም እንቅልፍ ላዩ ላይ ይወድቅበታል። አልቻለም፣ በቃ አልቻለም። አቅሙን ይዞታል፣ ጉልበቱን ይዞታል። አሁን እያቆለወለው ነው። ይወድቃል፣ አልቻለም። ውደቀስ በኢየሱስ ተመታ ለዘላለም። የታለ እልልታ ባካቸው ሁምታታዎች። ክብር ለኢየሱስ። እሳት ይብላ በኢየሱስ። እሳት ይብላ በኢየሱስ። እሳት ይብላ በኢየሱስ። ይገርም 25,000 ራንድ ከፍሎ ወንድሙን ለማሳበድ። አይ ጌታ፣ አየኔና የእናንተ ጌታ የዚህ ቤተ ክርስቲያን መሪዎች፣ አገልጋዮች ተሳካላችሁ አልተሳካላችሁ? አጨብጭቡለት ጌታ ክብር። የአንድ ሰው መፈታት ለኛ ክብራችን አይደል እንዴ? እንኳን መጣው ታታ። አሜን። የሀገራችሁ ስም ራሱ ደስ ይላል። ታታ ነው ሰይጣን ታታ። አይ ዛሬ በደንብ ነው መቀጠቀጠው። እናንተ ካልደከማችሁ እንመታዋለን። አሜን። ሰይጣን ላይ ያለው መንፈስ ይመታል። አሜን። ጨፍሩ ሻሊኮ ራሳኒ መሎራካታ። አሜን። እህቴን ለቀሂድ ለቀሂድ። የእግዚአብሔር መንፈስ ምን ይለኛል? በ3 ወንድ